አሁን ያለንበት ጊዜ በተለይ ለተማሪዎች የመጨረሻው የማጠናቀቂያ ወይም ፋይናል ኤግዛም እንወስድበት የሚወሰድበት ጊዜ ነው ያለውና በየትኛውም የትምህርት ደረጃ ያሉ ተማሪዎችን ይመለከታል ማለት ነው ይሄ ቪዲዮ። ሰላም ሰላም፣ እንዴት ናችሁ? ለማታውቁኝ በጸሎት እባላለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እያደረጋችሁ ጀምሩ እላለሁ። እንግዲህ በዛሬው ቪዲዮ የምናየው ምንድነው በየትኛውም የትምህርት ደረጃ ለሆኑ ተማሪዎች ከ12 በታች ሊሆኑ ይችላሉ። ለ12 ደግሞ ኢንተራንስ ኤግዛም እንዲሁም አንደር ግራጁዌት ወይም ፖስት ግራጁዌት ለሆኑ ተማሪዎች ሊሆን ይችላል። ከራሴ ካለኝ ኤክስፒሪየንስ የፋይናል ኤግዛም ጊዜ ፎከስ ያደረገ ቪዲዮ ነው የምናየው ማለት ነው። ይሄ የምናወራው ዛሬ ይሄን በተመለከተ ነው። እንግዲህ አሁን እንደምናውቀው ያለንበት ጊዜ ግንቦት ላይ ነው። ኦልሞስት እንደየትምህርት ደረጃችን ለአንዳንዶቻችሁ ከአንድ ወር ያነሰ ጊዜ፣ አንዱ ደግሞ ለአንዳንዶቻችሁ አንድ ወርም የሆነ ኦልሞስት የማጠቃለያ ጊዜ ላይ ነው ያለነውና ምንድነው ከራሴም ኤክስፒሪየንስ ስለ ፋይናል ኤግዛም ማለት ምንም ሰው ቢያንስ ሯጭም ሩጦ መጀመሪያ መድከሙ ብቻ ሳይሆን አጨራረሱን ሲያሳምር ነው አይደለ ሜዳሊስት ሊሆን የሚችለውና ልክ ተማሪም እንደዛው ነው። በትክክል እንትን ያለውን እስከዛሬ የለፋበትን በደንብ አጨራረሱን ሲያሳምር ነው። ይሄንን ከራሴ ኤክስፒሪየንስ ሼር በማድረግ እጀምራለሁ። 12ኛ ክፍል ተፈታኝ በሆንኩበት ጊዜ ምንድነው በደንብ ተዘጋጅቻለሁ ምናምን በደንብ አንብቤያለሁ። እንደውም ግሩፕ ነበረን ከትምህርት ቤቱ ይሄ ተማሪ መማክርት ምናምን የሚባል 7 ግሩፕ አለን። እንዳጋጣሚ ነው ሁላችንም ዶክተርና ኢንጂነሮች ሆነናል ማለት ነው። በዚህ አጋጣሚ ምንድነው በደንብ ፈተና እንሰራ ነበር። ሌሎች ተማሪዎች እየመጡ አንድ ላይ በትንሹ ከ8 እስከ 10 ዓመት የሆነ ወደ ኋላ ያሉትን ካለንበት ዓመት ወደ ኋላ ያሉትን እየሰራን ነበረ የፈተና ጥያቄዎች ምናምን እና ፈተና የደረሰ ቀን ምንድነው ሪቫይዝ ማድረግ ፈለኩኝና ሪቫይዝ ማድረግ ፈልጌ ብዙም እንቅልፍ አልተኛሁምና የመጀመሪያ ቀን ትንሽ ከበደኝ። እንትኑ ሳይሆን የከበደኝ ራሴን ለመስራት በቃ የሆነ ፎከስ መሆን አልቻልኩም። ውስጥ የተረበሸ ምናምን ያ ምንድነው ድካም ስለነበረብኝ ነው። ከዚህ ምን እንድትማሩ ፈልጋለሁ፣ ልክ ጊዜው እስከሚደርስ በደንብ አንብቦ በደንብ ተዘጋጁ። ሪቫይዝ ማድረግ ካለባችሁ ጥያቄ መስራት በግሩፕም ሆነ በግል በደንብ መዘጋጀት። ፈተና በደረሰ ሰዓት ግን በቂ እንቅልፍ ያስፈልጋል። በጣም ከጥናታችሁ ያልተናነሰ አንድ ተማሪ በፈተና ሰዓቱ በቂ እንቅልፍ ማግኘት አለበት። ያ ካልሆነ ምንድነው የሰራነው የተማርነው ያጠናነው ሙሉ በሙሉ ዳሜጅ ነው የሚያደርግብን ማለት ነውና ልክ የመጀመሪያ ቀናችን ከተበላሽ ደግሞ ምንድነው ለሌሎች ቀናቶች ላሉ ፈተናዎቻችን ነው ኮምፎርታብል አንሆንም። ውስጣችን ይረበሻል። የሆነ ያለ መስራት ስሜት ምናምን ካለ እንትን ያደርግብናል ማለት ነው። ይረብሽብናል፣ ለሌሎችም ተጽዕኖ ያሳድራል። እኔ በራሴ ተጽዕኖ አሳድሮብኛል። በጣም ህልም ነበረኝ ዶክተር ለመሆን ምናምን በደንብ ተዘጋጅቻለሁ ምናምን ግን በጣም እንቅልፍ ባለመተኛቴ የመጀመሪያው ቀን ሙዴን ቀየረብኝና እንደጠበቅኩት ዶክተር ለማስገቢያ ማለት ወደ ሜዲሲን መግባት የምችልበት ውጤት አላመጣሁም ነበረ። ትንሽ ቀነሰብኝ። ከዛ ያው ኢንጂነሪንግ እንትን ፊልድ ገባሁ ማለት ነው። ግን እግዚአብሔር ሁሉም ሲያደርግ ምክንያት አለው። ይሄ ምንድነው በእኛ ቁጥጥር ውስጥ በእኛ ማድረግ ማስተካከል የምንችለው ነገር ከሆነ እንድናስተካክለው ትምህርት እንድትወስዱ ነውና በቂ እንቅልፍ መውሰድ ያስፈልጋል። ቀድሞ ነው መዘጋጀት። ከዛ ለዲግሪ ተማሪዎች ደግሞ አንድ ሼር ማድረጋችሁ ነገር አለ። እናንተም በደንብ መዘጋጀት። ፋይናል ኤግዛም ላይ አሳይመንቶች ይበዛሉ። አንዳንድ ፕሮጀክቶች ካሉ ፕሬዘንቴሽን ይደረጋል ምናምን ብቻ ብዙ ቢዚ የሚያደርጉን ነገሮች አሉ። እዚህ ጋር በተለይ መጀመሪያ እየገባችሁ ያላችሁ ወይም የፈርስት ይር ተማሪ ከሆናችሁ እጅግ በጣም ይጠቅማችኋል። ከዚህ ትማሩበታላችሁ ብዬ አስባለሁና ይሄ ምንድነው እኔ ያጋጠመኝ ፈርስት ይር እያለሁ ያው ስህተቴን ደገምኩት። አንድ ኮርስ ላይ ነው የደገምኩት። እውነት ለመናገር ምንድነው በጣም ትጠቀሙበታላችሁ ብዬ አስባለሁ። የመጀመሪያ እንትን አሰስመንት ላይ ማስ ፈተና ነበረ። ፕሪ ኢንጂነሪንግ ማትስ ላይ ነው እና ገና የመጀመሪያ ዓመት ይሄ ሲቪል ምናምን እያልን ከመምረጣችን በፊት ፕሪ ኢንጂነሪንግ የምንማራው ጋር ማለት ነውና ማስ ነበረ። አሰስመንት ላይ በደንብ ነው የሰራሁት። ከ60-58 አካባቢ መጥቀስ አይጠበቅብኝ። በርግጥ አሰስመንቱን በደንብ ነው የሰራሁት የነበረ። ከዛ ዩኒቨርሲቲ ላይ እንደምታውቁት ምንም እንዳትረበሹ፣ በራሳችሁ ኮንፊደንስ ካላችሁ ከተዘጋጃችሁ ማንም ሰው ፈተና ቢያገኝ ቢሰራ ምን ቢል እንትን እንዳትሉ።
የምታውቁትን ያህል መስራት። በርግጥ ኢንፎርሜሽን ማተር ያደርጋል። ግን በዛን ሰዓት እኔ በማግስቱ ማት ልንፈተን ምንድነው ከኛ ዶርም ያሉትና ኔክስት ዶርም ያሉት ምን በቃ ጥያቄ ወጥቷል ምናምን እያሉ ሌሊቱን ስንሰራ ነው ያደርነው። በቃ ስሰራ የሆነ አንድ ጥያቄ ያመጣሉ፣ እሱን ስሰራ በቃ የተለያዩ ጥያቄዎችን እያመጡ ስንሰራ ነው ያደርነው እና በጣም ያደክማል ታውቃላችሁ። በተለይ እያወራችሁ ከሆነ ምናምን ስትሰሩ ወይ ለማስረዳት ምናምን የምትሞክሩም ከሆነ ብቻ ኢነርጂ ይጠይቃል። እንቅልፍ አለ። ደከመኝ። ክላስ ውስጥ ያው የጧት ተፈታኝ ነበርን። ገባው። ከዛ ምንድነው የተፈጠረው? ጥያቄውን አውቀዋለሁ ግን ደከመኝ። ምንም መስራት አልቻልኩም። ከ40 ነው ፋይናል ኤግዛም እያወቅኩት ግን መስራት አልቻልኩም። በቃ የተወሰነ ነገር ሞክሬ ከዛ ወጣሁኝ ማለት ነው። ብዙም ሰዓቴንም አልተጠቀምኩም። ወጣሁ። ከአቅሜ በላይ ሆነብኝና ትንሽ ተረባበሽኩ ምናምን። መምህራችንም ያውቀኝ ስለነበር ልክ ውጤት ለማየት ጨረስንና ልክ ሁሉንም እንትኖች ከጨረስን በኋላ ውጤት ለማየት ምን ነው ምናምን ብሎ ነው የጠየቀኝ ምናምን ማለት ነው። እና ነገርኩትኝ። እንዳጋጣሚ ሆኖ በጣም ያበቃልኝ ነበር። ማለትም መጥፎ ይሆናል ሳይሆን ሲ የሚባል ግሬድ ይገባ ነበር ውጤቴ ላይና ከ60 በደንብ በመስራቴ ያው ቢ ውስጥ ገባው ማለት ነውና ይሄ ምንድነው ይጠቅማችኋል ብዬ ያሰብኩት በቃ ቀድማችሁ መዘጋጀት። ከዛ በኋላ ልክ ፈተና ሲደርስ በቂ ረፍት ማድረግ። ያ ትምህርት ሆነኝና እኔ ምንድነው ማድረግ የጀመርኩት ቀድሜ ልክ ሁሉም ሰው እንደየተፈጥሮ ይለያያል። አንዳንድ ተማሪ ክላስ ውስጥ በደንብ እንትን ካለ በኋላ ከተረዳ መምህሩ ሲያስረዳ ከተረዳ በኋላ ብዙም አይፈጅበት አለ። አንዳንዱ ደግሞ በቃ በተማረው ብቻ ሳይሆን በጣም ብዙ መልፋት የሚጠበቅበት አለ። ብቻ የእናንተ ያላችሁን እንትን ጠንካራ ጎናችሁ የት ነው ድክመታችሁ የት ነው የሚለውን መለየት ከቻላችሁ ማስተካከል ይቻላል። በዚህ አመት እንኳን ይሄንን ነገር ለማድረግ ረፍዶ ከሆነ የሚቀጥለው አመት ላይ ታስተካክሉታላችሁ ማለት ነው። ከዚህ ልምድ ወስዳችሁና ምንድነው ያደረኩት? ከዛ በኋላ ሴፍ ስፔስ ይሄ ለማንበብ የሚመቼ ቦታ ዶርም አልነበረም። በቃ ላይብራሪ ነው። ምንም ይኖረኝ አሳይመንትም ይኖረኝ ፕሮጀክትም ይኖር ለጥናትም ይሁን ሙሉ ነገሬን ላይብራሪ ጨርሼ ዶርም ምንድነው ለማረፊያ ብቻ ነበር የምገባው ማለት ነው። ከዛ በኋላ ልክ ፈተና ሲደርስ ምናምን ማንበብ የለም። በፊትም እንደዛ ነው ማነበቆ ግን ተጓጓው ይላ በቃ ልክ ሲደርስ ሪቫይዝ ላርግ ምናምን የሚለው ሐሳብ ስላለብኝ እንጂ ቀርሞ የመዘጋጀት ሀቢት ነው ያለኝ በተፈጥሮ እና ክላስ ውስጥ በደንብ ማድመጥ ምናምን እሱ እንትን ካላይ በቃ ትንሽ መገረብ ነው ነው የሚባለው ሶሪ። እና ከዛ በኋላ ትምህርት ሆነኝ ቀድሜ ነው የምዘጋጀው። ልክ የፈተና ቀን በቃ 4 ሰዓት 5 ሰዓት ገብቼ ተኛለሁ። ከዛ በኋላ ጽድት ብዬ ወደ ፈተና ነው የምገባው ምናምን ማለት ነው። የቻልኩትን እሰራለሁ። ካቃተኝ አቃተኝ ነው። ግን እግዚአብሔር ይመስገን በጣም ሰክሰስፉል ሆኜ ነው የወጣሁት። ይጠቅሞኛል ማለት ነው። እና ከዚህ እንድትማሩ ፈልጋለሁ። በደንብ መዘጋጀት እንዳለ ሁሉ በቂ እንቅልፍ ማግኘት አለባችሁ። እንዳትሸወዱ። ሙሉ ነገራችሁን ሊያጠፋባችሁ ይችላልና የትኛውም የትምህርት ደረጃ ብትሆኑ በቻልን መጠን ቀድመን መዘጋጀት፣ ልክ ሲደርስ ደግሞ በተቻለ መጠን በቂ ረፍት አድርገን መግባት አለብን ማለት ነውና በተለይ አሁን ፎከስ ማድረግ ያለባችሁ ልክ ምንድነው ኢንተራንስ ኤግዛም ተፈታኞች ሌሎች እንኳን ይደርሱበታል ብዬ አስባለሁ። ማለትም አሁን 12 ከቀረ ያው ቀረ ነው። ዩኒቨርሲቲ ላይ አሁን በዚህ አመት የተሻለ ውጤት እንኳን ባይመጣ እድል አለ ነገሮችን ለማሻሻል የሚቀጥለው አመት ላይ ማለት ነው። ኢንተራንስ ላይ ያላችሁ ልጆች ግን በደንብ በቃ ያላችሁን ጊዜ ከዚህ በኋላ ያለችኋል ፎከስ አድርጉ። ጥያቄዎችን መስራት፣ ከዛ ሪቫይዝ አድርጉ። ልክ ፈተና ሲደርስ መረጋጋት፣ ሪላክስ አድርጉ። በቂ ረፍት አድርጋችሁ ፎከስ አድርጋችሁ መስራት ነው። እመኑ ትጠቀሙበታላችሁና በተለይ ደግሞ ያው ዲፌንስ ምንም የደረሰባችሁ እናንተ እንኳን ኦልሞስት ማቹር አድርጋችኋል። ምናልባት ግን ካለፈው ስህተቱ ያልተማረ ካለ ምናልባት ይሄ የማንቂያ ደወል ሊሆን ይችላልና ከኔ ኤክስፒሪየንስ ያጋራኋችሁ ምንድነው በጣም ተጠቀሙበታላችሁ። እኔም ወደ ኋላ አይቼ አስተካከልኩኝና ስኬታማ እንደሆን ስለጠቀመኝ ስለረዳኝ አንዱ በትምህርት ሰክሰስፉል ሆኜ ጨርሼ እንደወጣ እየጠቀመኝ ምንድነው ቀድሞ መዘጋጀት የሚባል ነገር ነው። ልክ ፈተና ሲደርስ መሯሯጥ እንትን ማለት ረፍት ማጣት ምናምን አያስፈልግም። በደንብ ውሃችሁን መጠጣት፣ እንቅልፋችሁን መተኛት፣ በቃ ያላችሁን በተለይ ደግሞ በጣም ፊል ፍሪ ለምንም ነገር ፈተና ስለሆነ ምናምን ሴቶችም ጸጉራችሁን ተሰሩ፣ ልብሳችሁን ምናምን በቃ ራሳችሁን በደንብ ተስተሉ የሆነ ኮንፊደንስ ይሰማችኋልና በራሳችሁ
ሰርታችሁ ለማለፍ ሞክሩ። ኩረጃን እንኳን አናበረታታ። በጣም የሚያስጠላ ነገር ቢኖር ኩረጃ ነውና በደንብ ተዘጋጁ። ያላችሁን እጃችሁ ላይ ያለውን ጊዜ እያንዳንዱን እድል ተጠቀሙበት። ይሄ ነው ጊዜው። በቃ በጣም ይሄ እንዴት ነው ሩጫ ላይ ላስት ላፕ የሚባል አለ፣ የመጨረሻው ዙር ወሳኝ ነውና በተለይም ደግሞ ወደ 200 ሜትር ምናምን ፋይናል እየጨረሱ ያሉበት ጊዜ ላይ ነው አሁን አንድ ተማሪ ይሄ ያለንበት ጊዜ አጨራረሱን የሚያሳምርበት ጊዜ ነውና በደንብ ጥንቃቄ አድርጉ። ይሄ ቪዲዮ በደንብ ይጠቅማል ብላችሁ ለምታስቡት ሼር ማድረግ ለማጋራት ሞክሩ። ሀሳብ አስተያየታችሁን የሀሳብ መስጫ ላይ አስቀምጡ። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ